ሰላም ጤና ይስጥልኝ። የተወደዳችሁ ናይል አካዳሚ ቁጥር 2 ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ ማንበብና መጻፍ ለተቸገሩት ሁሉ አድርሱልኝ ያልኩኝ ከወዲሁ አሳስባለሁ። አማርኛና እንግሊዘኛን ቀለል ባለ ሁኔታ በአጭር ጊዜ ብቻ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋለን። ብዙዎቻችን ማንበብ መጻፍ ተቸግረናል። ፊደላትን ለይተን እንኳን አገጣጥመን ማንበብ የተቸገርነች በጣም ብዙዎች ነን። ስለዚህ እናንተ ደግሞ ማድረግ የሚገባችሁ ምንድነው? እያንዳንዱን ፊደላት ከዚህ ጋር ምጽፍላችሁን ከሀ እስከ ፐ ያሉ ፊደላትን በአማርኛና በእንግሊዘኛ ውክልናቸው ምን እንደሚመስል እያንዳንዱን ከመጀመሪያው እስከ መጨረሻው ረጋ ብላችሁ ለመመልከት ሞክሩ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በመናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም ሶሻል ሚዲያ አማራጮች ልታገኙ ትችላላችሁ። በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። እናንተ የሚጠበቅባችሁ ወስናችሁና ከአእምሯችሁ ፈቅዳችሁ እንዴት አድርገን አማርኛና እንግሊዘኛ ማወቅ አለብን ብላችሁ ወስናችሁ መምጣት ብቻ ነው የሚጠበቅባችሁ። አሊያም ደግሞ ዩቲዩብ ላይ የምትማሩ ካላችሁ ደግሞ በቀጥታ ቪዲዮውን በመክፈት ረጋ ብላችሁ ከመጀመሪያው እስከ መጨረሻው በትዕግስት ለመማርና ለማየት ሞክሩ። ከዚህ በተጨማሪ ደግሞ ቴሌግራም ግሩፕ አለን። ጆይን በማድረግ ቅዳሜና እሁድ የገዛ ወይም የማከካሻ ትምህርት የምንሰጥበት ቻናል ስላለ ከዛ ላይ ጆይን እያደረጋችሁ መማር ብትፈልጉ ሁሉ ሃይ በሉኝ፣ በውስጥ አናግሩኝ። አሊያም ደግሞ ግሩፑን ጆይን አድርጉና በቀጥታ ያለምንም ክፍያ ከቅዳሜና እሁድን ጨምሮ ከ4 ሰዓት እስከ 6 ሰዓት ባሉ ሰዓት ብቻ መማር ብትፈልጉ ካላችሁ ከዛ ላይ ጆይን ማድረግ ትችላላችሁ። ዛሬ ይዤላችሁ የመጣሁት ደግሞ ከቸ እስከ ነ ያሉ ፊደላትን በአማርኛና በእንግሊዘኛ ውክልናቸው ምን እንደሚመስል ረጋ ብላችሁ እስከ መጨረሻው ለማየት ሞክሩ። አብራችሁ ይቆዩ። ቸ ሲኤች ኢ ቸ ቸ ቸ እንደማን ነው የምትነበው? ሲኤች ኢ ቸ። ቹ ሲኤች ዩ ቹ ቹ። ቺ ሲኤች አይ ቺ ቺ። ቻ ሲኤች ኤ ቻ ቻ። ቼ ሲኤች ኢ ቼ ቼ። ች ሲኤች ች ሲኤች። ቾ ሲኤች ኦ ቾ ቾ ቾ። ች ቼ ቻ ቺ ቹ ቸ ቸ። የቸ ፊደል ውክልናው የት ጋር ነው የምታገኙት? የስድስተኛ ፊደል ላይ ወይም ሳድስ የምንላቸው ፊደላት ላይ ነው ውክልናቸውን የሁሉም ፊደላት የምናገኛቸው። ቸ የሚወከለው በማን ነው? ሲኤች። እያንዳንዱ ከመጀመሪያው እስከ መጨረሻው እዚህ ጋር እንደምታዩት የመጀመሪያ ፊደሉ ማን ነው? ሲኤች ነው የሚለው። ሌሎች ተከታዮች ቫውል ሌተሮች አሉ። እነ ኦ፣ እነ ኢ፣ እነ ኤ፣ አይ፣ ዩ እንዲሁም ኢ አሉ። እነዚህ ተከታይ ቫውል ሌተሮች አናባቢዎች ናቸው። ነገር ግን የሚወከለው በማን ነው? ቸን የምንወክለው በሲኤች ነው ማለት ነው። ሲኤች። ከዚህ በመቀጠል ደግሞ ብዙሃኑ ሃ ወይም ራቡሃ ይባላል። ይሄ ደግሞ ብዙሃኑ ሃ ወይም ራቡሃ። ይሄ የሚወክለው በማን ነው? ኤች ኤ። ሃ ካልነ ኤች ኤ። ሁ ኤች ዩ ኤች ዩ ሁ። ኤች አይ ሂ ሂ። ኤች ኤ ሃ ከመጀመሪያው ጋር ተመሳሳይ ነው። የቅርጽ ልዩነት እንጂ የድምጻቸው አንድ ናቸው ማለት ነው። እዚህ ጋር እንደምታዩት የመጀመሪያው ሃ ይባላል፣ አራተኛውም ሃ ይባላል። እዚህ ጋር ውክልናቸውም ተመሳሳይ ኤች ኤ ነው ማለት ነው። ኤች ኤ ልዩነታቸው ምንድነው? የቅርጽ ልዩነት ነው ማለት ነው። እዚህ ጋር አራተኛውን ሃ እንደምታዩት ወደ ግራ ዘወር ያለ ነው፣ ይሄኛው ግን ቀጥ ያለ ነው። ልዩነታቸው ምንድነው? የቅርጽ ነው። የድምጽ ግን ተመሳሳይነት ናቸው። ስለዚህ ኤች ኤ ይወክላቸዋል። ሃ ብለን እንጠራቸዋለን። ሄ ኤች ኢ ሄ ኤች ኢ። ህ ኤች ህ ኤች። ሆ ኤች ኦ ሆ ኤች ኦ። ከዚህ ጋር በማን ነው ኤች የሚወከለው? በሃ ማለት ነው። ሃ በማን ይወከላል? በኤች።
እዚህ ጋር ስድስተኛ ፊደሎች ላይ ነው ውክልናቸው የምታገኙት። ምክንያቱም በራሳቸው ብቻቸውን መቆም የሚችሉ ስድስተኛ ፊደሎች ብቻ ስለሆኑ እዚህ ጋር የሀ ፊደል በማን ይወከላል ከተባላችሁ በኤች ይወከላል። ምክንያቱም እዚህ ጋር እያንዳንዱ የምታዩት ኤች 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 እያለ መጀመሪያ ላይ ሁሉም ላይ አለ። ስለዚህ መጀመሪያ ላይ ሁሉም የሚወጣው ፊደል ምንድነው? ውክልናው ነው ማለት ነው። የሀ ፊደል ውክልና በኤች ይወከላል ማለት ነው። እዚህ ጋር ከመጀመሪያው ኤስ ኤች ብለን እንዳየነው ከሁሉም ፊደል ላይ ከቸ እስከ ቾ ኤስ ኤች የሚለው ካለ ምንድነው? ውክልናው ኤስ ኤች ነው ማለት ነው። ከዚህ ጋር እንደምታዩት ኤች 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 ሚል ሁሉ ላይ አለው። ስለዚህ የሀ ፊደል በማን ይወከላል ማለት ነው? በኤች። በኤች ሲነበብ ግን እነዚህ ተጨማሪ አናባቢዎች ይጨመሩበታል ማለት ነው። እነዚህ አናባቢዎች ይጨመሩበታል። ውክልናው ግን በማን ይወከላል? በኤች። ሆ ህ ሄ ሃ ሂ ሆ ሃ ሃ። እዚህ ጋር ደግሞ የምታዩት ፊደል ምንድነው? የነ ፊደል ነው። የነ ፊደል ባለ አንድ እግር ፊደል ነው። ልክ እንደ ሀ ባለ አንድ እግር ፊደል ነው። ይሄ ደግሞ በማን ነው የሚወከለው? እዚህ ጋር እንደምታዩት ኤን 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 አለ አይደለ? ስለዚህ ይሄ የሚወከለው በማን ነው ማለት ነው? በኤን ፊደል ነው የሚወከል። በኤን ፊደል ነው የሚወከል። ነ የሚባለው በማን ይወከላል ማለት ነው? በኤን ፊደል። ስለዚህ ነ ስንል ምንድነው የሚሆነው? ኤን ኢ ና ና። ኤን ዩ ኑ ኑ። እናንተ ኑ ማለት ነው። ኑ። ኒ ኤን አይ ኒ ኤን አይ ኒ። ና ኤን ኤ ኤን ኤ ና ኤን ኤ ና። አንተ ብቻህን ና ማለት ነው። ኤን ኢ ኔ ኔ አምስተኛዋ ኔ ኤን ኢ። ን ስድስተኛዋ። ከዚህ ጋር ሙሉ የአማርኛ ፊደል ውክልናቸው የምታገኙት ምን ላይ ነው ብያለሁ? ስድስተኛ ላይ ነው። የእንግሊዝኛ ውክልናቸው የምታገኙት ስድስተኛ ፊደሎች የአማርኛ ፊደሎች ላይ ምንም አናባቢ የሚሆን ስለማይከተላቸው ራሳቸውን ብቻ ችለው ስለሚቆሙ ን እንላቸዋለን። ን እዚህ ጋር በኤን ትወከላለች። የመጨረሻዋ ኖ ኤን ኦ ኤን ኦ ኖ ኖ። የመጨረሻዋ ማን ትወከላለች? በኤን ኦ ኖ ብለን እናያታለን ማለት ነው። ኖ ን ኔ ና ኒ ኖ ና ና። ቤተሰብ ዛሬ ያየናቸው እዚህ ጋር አማርኛ ፊደላትን በእንግሊዘኛ ውክልናቸው ምን እንደሚመስል ከቸ እስከ ነ ያሉ 3 ተከታታይ ፊደላትን ነው። የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳይረሳ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ ማንበብና መጻፍ ለተቸገሩት ሁሉ አዳርሱላቸው እያልኩ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙን ነው የሚሆነው። እናንተ እያንዳንዱን የምትመለከቱት ይህን ቪዲዮ የምትመለከቱት ሁሉ ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ቤተሰቦቻችን ላይክ እና ሼር እያደረጋችሁ የዘወትር ትብብራችሁ እንዳይለየን። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ተመኘሁ።